ቲኔጀር እድሜ ላይ ስንሆን ጸባያችን በጣም መቀየር ይጀምራል። በጣም ግራ የሚያጋቡ ስሜቶች ይሰሙናል። ለምሳሌ የብቸኝነት ስሜት፣ ከሰው ወደ ኋላ የመቅረት ስሜት፣ ኦቨርቲንኪንግ፣ ስትረስ፣ ዲፕሬሽን የሚባሉ በጣም ብዙ አይነት ስሜቶች የሚያጋጥሙን ብዙ ጊዜ ቲኔጀር እድሜ ላይ ስንሆን ነው። ነገር ግን እነዚህ ስሜቶች ደግሞ ከምን እንደመጡና ለምን እንደሚሰሙን እንኳን አናውቅም። እንዲሁም አንዳንድ ቀን ያለምንም ምክንያት ከእንቅልፋችን ስንነሳ ኃይለኛ ድካም ይሰማናል። ነገር ግን ምንም እንዳልሰራን ደግሞ እናውቀዋለን። የሳይካትሪ ተማሪ ነኝ። እኔም ቲኔጅ እያለሁ እንደዚህ አይነት ስሜቶች ይሰሙኝ ነበረ እና ለምን እንደሆነ በማጥናት ለእናንተ ለማካፈል መጥቻለሁ። እነዚህ ስሜቶች ደግሞ ውስጣችን ላይ በተፈጠሩ ቁጥር እኛን ወደ ኋላ ይጎትቱናል። ለምሳሌ ትምህርታችን ላይ ፎከስ እንዳናደርግ፣ እንዳናጠና፣ ይልቁንም ደግሞ በፊት ኤሌመንታሪ ተማሪ ያለን ጎበዝ የነበርን ተማሪዎች፣ ሞካሪ የነበርን ተማሪዎች ልክ ሃይ ስኩል ስንገባ እንዴት እንደሆነ ሳናውቀው ትምህርት በጣም ያስጠላናል፣ ማንበብ አንችልም፣ በቃ እንደ ድሮ ጎበዝ መሆን ያቅተናል ማለት ነው። ግን ያ ነገር ደግሞ በምን ምክንያት እንደመጣ አናውቅም። ስፔሻሊ ደግሞ ቲኔጀር እድሜ ላይ ወይም ደግሞ ፋየር ኤጅ የምንለው አብዛኛውን ጊዜ ደግሞ ሃይ ስኩል በምንሆንበት ጊዜ እንደ ድሮ ደስተኛ መሆን አንችልም። ማለትም ከጓደኞቻችን ጋር እየተጫወትን እየተሳሳቅን ቢሆን እንኳን ውስጣችን ላይ በጣም ባዶነት ይሰማናል። እንዲሁም ደግሞ ጸባያችን ለምን እንደዚህ እንደሚቀየር እንኳን አናውቅም። ብዙ ጊዜ ውስጣችን ላይ ጥያቄዎች አሉ፣ ብዙ ስሜቶች አሉ። ነገር ግን ከሁሉም በላይ የሚያናድደው ደግሞ ማንም ሰው የእናንተን ስሜት አለመረዳቱ ነው። ጀስት ስትታዩ ደህና ብትመስሉም ነገር ግን ውስጣችሁ ላይ ምን ያክል ሸክም እንዳለና ያን ነገር ደግሞ ምን ያክል እየከበዳችሁ እንደሆነ፣ ምን ያክል ህይወታችሁን እያዛባው እንደሆነ ማንም ሰው አይገባውም። ጀስት ጥሩ ውጤት ባታመጡ ወይም ደግሞ ድሮ ከነበራችሁ ኳሊቲ ዝቅ ስትሉ ምን ሆኖ ነው እንደዚህ የሚቀያየሩ፣ ምን ሆኗን ይሄ ልጅ ምናምን እያለ በጣም ብሶ እናንተ ላይ ወቀሳ ነው እንጂ ምን ሆኗችኋል ብሎ እንኳን በስርዓት ቁጭ ብሎ እናንተን ለመጠየቅ ጊዜ አይኖራቸውም። ጀስት ሁሉም ሰው እናንተን ጄጅ ያደርጋል፣ እናንተን ይወቅሳል። ከእናንተ የሆነ ኤክስፔክት የሚያደርጉት ነገር አለ። እናንተ ደግሞ ያንን ነገር ስለምታውቁ ግን ውስጣችሁ ላይ እየተፈጠረ ያለውን ስሜት እነሱም አይገባቸውም። ኢቨን ኢፍ እናንተ ለራሱ አይገባችሁም። ለምንድነው ያ ነገር ህይወታችሁ ላይ የሆነ ያለው፣ ለምንድነው ይሄ ነገር እናንተ ላይ የተፈጠረ ያለው የሚለውን ነገር ባለመረዳታችሁ ምክንያት ትምህርታችሁን ፎከስ አድርጋችሁ መቀጠል አትችሉም። ያንን ስሜት ለራሱ ቶሎሬት ማድረግ አትችሉም ነው ዋናው ነገር። ግን ሰዎች እናንተን መረዳታቸው አለመረዳታቸው ሳይሆን የምርም ያ ስሜት የሚሰማችሁ እናንተ ምን ሆናችኋል? ለምንድነው ጸባያችሁ እንደዚህ እየተቀያየረ ያለው? ለምንድነው ይሄ ሁሉ ስሜት እየተሰማችሁ ያለው? እንደ ድሮ እንደ ልጅነታችሁ ደስተኛ መሆን ያልቻላችሁት ለምንድነው? ይህንን ሁሉ ጥያቄ እኔ በቻልኩት አቅምና በተረዳሁት ልክ እኔም የጠቀመኝን ነገር እንደ እህት ላካፍላችሁ። ጌታ ሆይ እባክህ የጸሎቴ በመጀመሪያ ቲኔጀር ማለት ምን ማለት ነው? ማለትም ቲኔጀር ስንል ምን ለማለት ፈልገን ነው? ቲኔጀር ማለት እድሜያቸው ከ11 ወይም ከ12 ጀምሮ እስከ 19 ያሉ ልጆች ቲኔጀር ይባላሉ፣ ወይም ደግሞ ፋየር ኤጅ የምንላቸው ማለት ነው። ይህቺ የእድሜ ክፍል ቀላል አይደለችም። የአብዛኛው ሰው ህይወት የሚበላሽበት፣ በትንሽ ነገር መስተካከል ይችል የነበረውን ነገር ወደ ኮምፕሌክስ የህይወት ጉዞ እንድንመራ የምታደርገን የእድሜ ክፍል ነች። ብዙ ጊዜ አዳዲስ ነገሮች ወደ ህይወታችን የሚመጡበት ታይም ነው። የምናጠፋበትም የምናለማበትም ብዙ ውሳኔዎች እንድንወስን የምናደርግበት የእድሜ ክፍል ነው። አያችሁ፣ አንዳንድ ሰዎች ቲኔጀር እድሜ ላይ ሲደርሱ በሚያጋጥሟቸው የስሜት ቀውሶች ትምህርታቸውን፣ ህይወታቸውን ያበላሻሉ፣ ግራ ይጋባሉ፣ በሰዎችም ዘንድ ተቀባይነት አይኖራቸውም። ነገር ግን የነሱ ጥፋት አይደለም። ቲኔጀር እድሜ ላይ ስንሆን ሰውነታችን መቀያየር ማደግ እንደሚጀምረው ሁሉ በዛው ልክም አእምሯችን ማደግም መቀያየርም ይጀምራል ማለት ነው። በዚህ ሰዓት ጥሩ ሁኔታ ላይ ካልሆነን፣ የሚያዳምጠን ሰው ከሌለ፣ የሚያስረዳን ሰው ከሌለ፣ ይልቁንም የሚረዳን ሰው ከሌለ፣ ከዛ በላይ ደግሞ እኛ ራሳችንን መረዳት የማንችል ከሆነ ህይወታችን ባልሆነ መንገድ ልንመራው እንችላለን ማለት ነው። ለጊዜው ትክክል እያደረግን ቢመስለንም ነገር ግን ቆይቶ የምናደርገው ነገር ዋጋ እንደሚያስከፍለን እንኳን ልብ አንለውም። ለዚህ ነው ቲኔጀሮች ካሁን ጀምራችሁ አእምሯችሁ እንዴት ፋንክሽን እያደረገ እንደሆነ እንዲሁም አእምሯችሁ እንዴት እንደሚሰራ አውቃችሁ የሚሰማችሁን ስሜት ኮንትሮል ማድረግ ወይም መቆጣጠር መማር ያለባችሁ ማለት ነው። ምክንያቱም አሁን የሚሰማችሁን ስሜት ለምን እንደሆነ ወይም ደግሞ በምን ምክንያት እንደመጣ እንዴትስ ያንን ችግር ሶልቭ ማድረግ እንደምትችሉ የምትለማመዱ ወይም ደግሞ የምትቆጣጠሩት ከሆነ ራሳችሁን አሁን የሚሰማችሁን ስሜቶች በማረጋጋት እንዴት ትምህርታችሁ ላይ ፓሽናችሁ ላይ ፎከስ ማድረግ እንዳለባችሁ ታውቃላችሁ ማለት ነው። እንዲሁም ህይወታችሁ ላይ በሚያጋጥሟችሁ ነገሮች እንዴት ውሳኔዎችን መወሰን እንዳለባችሁ ወይም ደግሞ ትክክለኛውን ውሳኔ እንዴት እንደምትወስኑ ይረዳችኋል ማለት ነው።